ሰላም ሰላም፣ ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ይዤላችሁ የመጣሁት የአማርኛ ቃልን እንዴት በእንግሊዘኛ መጻፍና እንዴት ገጣጥመን ማንበብ እንደምንችል የማሳያችሁ ይሆናል ማለት ነው። መጀመሪያ ከላይ የአማርኛ ፊደላት የተነጣጠሉ የአማርኛ ፊደላት አሉ። እነሱን መጀመሪያ ገጣጥመን እንዴት ማንበብ እንደምንችል እናያለን። ከዛ ከስር ደግሞ የተነጣጠለ በእንግሊዘኛ ፊደል የተጻፈ የአማርኛ ቃል አለ ማለት ነው። እነዛ ፊደላትን እንዴት ገጣጥመን ደግሞ ቃል አድርገን ማንበብ እንደምንችል የማሳያችሁ ይሆናል ማለት ነው። ስለዚህ ቪዲዮውን ከጅማሬ እስከ ፍጻሜ ደብተርና እስክርቢቶ ይዛችሁ ተከታተሉኝ። ወደ ክላሳችን ስንመጣ እዚህ ጋር የተነጣጠሉ ፊደላት አሉ። ከስር ደግሞ እነሱን የሚወክሉ የእንግሊዘኛ ሌተሮች አሉ ማለት ነው። እዚህ ጋር ስንመጣ ለጠ አንድ ላይ ገጣጥመን ስናነብ በለጠ የሚል የአማርኛ ቃል እናገኛለን። ይህንን የአማርኛ ቃል እንዴት በእንግሊዘኛ ፊደል መጻፍ እንችላለን ካልን በን የሚወክልልን ቢኢ በን ይወክላል ማለት ነው። ለን የሚወክልልን ኤልኢ ለን ይወክላል ማለት ነው። ጠን የሚወክልልን ቲኢ ጠን ይወክላል ማለት ነው። ስለዚህ በለጠ ለማለት ቢኢ ኤልኢ ቲኢ ይሆናል ማለት ነው። እነዚህን ፊደላት አገናኝተን ስናነብ በለጠ የሚል ቃል እናገኛለን ማለት ነው። የሚል በእንግሊዘኛ ፊደል የተጻፈ ቃል እናገኛለን ማለት ነው። በለጠ። ኦኬ እዚህ ጋር ስንመጣ ሀገር ገጣጥመን ስናነብ ሀገር የሚል ቃል እናገኛለን። ሀገር ብለን በእንግሊዘኛ ፊደል መጻፍ ከፈለግነ ኤችኤ ጂኢ ርአር ሳድሶች ብዙ ጊዜ አነባቢ የላቸውም። የሚኖርበት አጋጣሚ አለ። መቼ ነው? ተከታታይ ሳድሶች ከመቱ ፕላስ መጀመሪያ ላይ ከመቱ ምን ሊኖራቸው ይችላል? አነባቢ የምንለው ሊኖራቸው ይችላል። አነባቢ ሊሆን የሚችለው አይ ነው ማለት ነው። እዚህ ጋር ግን መጨረሻ ላይ ስለመጣ ወይም ተከታታይ ሳድስ ሆኖ ስላልመጣ ርን የሚወክልልን አር አለ ማለት ነው። ስለዚህ ኤችኤ ጂኢ ርአር ኤችኤ አር ሀገር ይሆናል ማለት ነው። ሀገር ይሆናል። ኦኬ እዚህ ጋር ስንመጣ ጀግና አንድ ላይ ገጣጥመን ስናነብ ጀግና ይላል። ጀግና የሚለውን ስናይ ጀ ከጀ ቤተሰብ መጀመሪያ ነች። ግ ከገ ቤተሰብ ስድስተኛ ነች እና ከነ ቤተሰብ አራተኛ ነች። ስለዚህ አንድ ላይ ገጣጥመን ስናነብ ጀግና ይላል። ጀን የሚወክልልን የእንግሊዘኛ ፊደል መጀመሪያዎች ማንን ነው ማነባቢ የሚወስዱ? ኢን አነባቢን ይወስዳሉ። እዚህ ጋርም እንዳየነው የመጀመሪያ ፊደላት ወይም የመጀመሪያ ድምጾች
ኢን ኢ አነባቢ ይወስዳሉ ማለት ነው። ጀ ጀኢ፣ ግ ሳድስ ነው። ሳድስ ቅጥያ የለውም ወይም አነባቢ የለውም ብለናል። ግን የሚወክልን ጂ አለ ማለት ነው። ና አራተኛ ፊደል ነች። አራተኛዎቹ ደግሞ ኤ ቅጥያ ይወስዳሉ። ኤ አነባቢ ይኖራቸዋል። ኤን ኤ ና ይላል ማለት ነው። ኤን ኤ ና ይሆናል ማለት ነው። ስለዚህ ጄኢ ጂኤን ኤ ጀግና ይሆናል። ጀግና ይሆናል ማለት ነው። ኦኬ እዚህ ጋር ስንመጣ ክላስ ክላስ ይላል። ክላስ የሚለውን ስናይ ከከ ቤተሰብ ስድስተኛ ነች። ላ ከለ ቤተሰብ አራተኛ ነች። ከሰ ቤተሰብ ስድስተኛ ነች። ክላስ ብለን በእንግሊዘኛ ፊደል መጻፍ ከፈለግነ ክን የሚወክልልን ሴ አለ። ሴ ክን አነባቢ የላትም፣ ሳድስ ነች። ላ ስንል አ፣ ላ ስንል አ አራተኛ ነች። ማን አነባቢ ይኖራታል? ኤ አነባቢ ይኖራታል ማለት ነው። ኤልኤ ላን ይወክላል። ስ ስንል ረጅም ነው። ኤስኤስ ኤስኤስ ስ ስንል ብሎ ረዘም የሚል ድምፅ ስላለው ኤስኤስ ስን የሚወክልልን ይሆናል ማለት ነው። ክላስ ለማለት ሲኤል ኤኤስኤስ ክላስ ይላል ማለት ነው። ክላስ ይሆናል ማለት ነው። ኦኬ እዚህ ጋር ስንመጣ ፀሐይ ይላል። ፀሐይ የሚለውን ስናይ ፀ ከፀ ቤተሰብ መጀመሪያ ነች። ሀ ከሀ ቤተሰብ መጀመሪያ ነች። ይህ ከየ ቤተሰብ ስድስተኛ ነች። ስለዚህ ፀሐይ ብለን በእንግሊዘኛ መጻፍ ከፈለግነ ፀን የሚወክልልን ሶስት ፊደል ነው። ቲኤስኢ መጀመሪያ ስለሆነች ኢ አነባቢ ኑሯታል። ቲኤስ ፀ ቤቱን የሚወክል ይሆናል። ቲኤስኢ ፀ ይሆናል ማለት ነው። ፀ ይሆናል ማለት ነው። ሀ ስንል እንደ ሌሎች አይደለም። እንደ ሌሎች አሁን ሀ መጀመሪያ ፊደል ነች። ግን ሀ ስንል የተጠቀምናት አነባቢ ኤ ነች። ምክንያቱም በአማርኛ ውስጥ ራሱ መጀመሪያዋና የአራተኛዋ ሀ ተመሳሳይ ድምፅ ናቸው ያላቸው። በቅርጻቸው ነው እንጂ የሚለያዩ ተመሳሳይ ድምፅ ነው ያላቸው። ስለዚህ የአራተኛዋ ልክ እንደ አራተኛዋ ሀ ማንን ነው የምትወስደው? አነባቢ ኤን ነው የምትወስደው ማለት ነው። ሀ ኤች ኤ ሀ ኤች ኤ ዋይ ሳድስ ነች። ምንም አነባቢ የላትም ማለት ነው። ስለዚህ አንድ ላይ ስናነብ ቲኤስኢ ኤችኤ ዋይ ፀሐይ ይላል ማለት ነው። ፀሐይ ይላል ማለት ነው። ኦኬ እዚህ ጋር ስንመጣ ባልሽ አንድ ላይ ስናነብ ባልሽ ይላል። ባ ከበቤተሰብ አራተኛ ነች። አራተኛዎቹ ማንን ይወስዳሉ ተባብለናል? እዚህ ኤ አነባቢ ይወስዳል። ባ ቤቶችን የምትወክልልን ደግሞ ተነባቢዋ ማነች? ቢ ባ ቢኤ ል ስንል ኤል ብቻ ይሆን ነበር። ሳድሶች ተከታታይ ከመጡ ምን ተባብለን ነበረ? አይ ቅጥያ ይወስዳሉ። አነባቢ አይ ይወስዳሉ ተባብለን ነበር። እዚህ ጋር ጥላ የመጣች ሽ ስለሆነች ምንን ይወስዳል ማለት ነው? ኤል አይ ልን ይወክላል ማለት ነው። ሽ ሳድስ ነው። ስለዚህ ከሱ በኋላ ደግሞ ሌላ ሳድስ ስለሌለ ኤስ ኤች ያለ አነባቢ ኤስ ኤች ብቻ ሽ ይወክላል ማለት ነው። ስለዚህ ቢኤ ኤል አይ ኤስ ኤች ምን ይሆናል? ባልሽ ይሆናል ማለት ነው። ባልሽ የሚል ቃል እናገኛለን ማለት ነው። የዛሬ ክላሳችን ይሄንን ይመስላል። እንግዲህ እዚህ ጋር የአማርኛ ፊደልን እንዴት በእንግሊዘኛ መጻፍ እንችላለን የሚለውን ነገር ለማወቅ መጀመሪያ የትኛው ፊደል የትኛውን ሌተር ይወክልልናል የሚለውን ከዚህ በፊት የሰራንላችሁን ቪዲዮዎች ገብታችሁ
ማየት ይኖርባችኋል ማለት ነው። ስለዚህ አማርኛ፣ እንግሊዘኛና ሂሳብ በአጭር ጊዜ ውስጥ ማወቅ ከፈለጋችሁ በውስጥ መስመር ገብታችሁ መማር ትችላላችሁ። የዛሬ ክላሳችን ይሄንን ይመስላል። በቀጣይ ክላስ ከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ባይ ባይ።